ሰላም የተወደዳችሁ ቤተሰቦቻችን እንዴት ሰነበታችሁ? ይህ ሄኖክ ሚዲያ ነው። በዚህ መርሃ ግብራችን የኢትዮጵያና የአሜሪካ የንግድና የወዳጅነት ስምምነት አጀማመር ታሪክን እንዲሁም አሜሪካ በኢትዮጵያ ልታሳካው የፈለገችውን ተልዕኮ ምንነት እነግራችኋለን። መረጃውን ያገኘነው ንጉሴ አየለ ተካ ባዘጋጁት ታላቁ ጥቁር ኢትዮ አሜሪካ ዘዳግማዊ ምኒልክ ከተሰኘው መጽሐፍ ነው። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑን። መርሃ ግብራችን ከወደዳችሁት ለሌሎች እንዲደርስ ላይክ አድርጉልን። የተሳሳትነውን እንድናስተካክል አስተያየቶትን ያስቀምጡልን። አብራችሁን እስከ መጨረሻው ቆዩ። የአሜሪካና የኢትዮጵያ ኦፊሴላዊ የንግድ ግንኙነት ሐሳብ መነሳት የጀመረው በ1800ዎቹ አጋማሽ ነው። ለመጀመሪያ ጊዜ ሐሳቡ የተነሳው በኤሮን ኤች ፓልመር እንደ አውሮፓውያን አቆጣጠር በ1846 ዓ.ም ነበር። ሐሳቡን ያቀረበው የምስራቅ አፍሪካን የንግድ እንቅስቃሴና ነባራዊ ሁኔታን ካጠና በኋላ ነው። በሰኔ ወር ዝርዝር ሐሳቡን ለአሜሪካ ተወካዮች ምክር ቤት አቀረበ። በተጨማሪም ለዋናው የውጭ ጉዳይ መስሪያ ቤት ሴክሬታሪ ጆን ኤ ክላይተን እና ለወቅቱ የአሜሪካ ፕሬዝዳንት ለጄምስ ኬ ፖልክ አሳጥረው አቅርቦላቸው ነበር። ነገር ግን የአገሪቱ ሕግ በሚፈቅደው መሰረት ታይቶና ተጨማሪ ማጣራት ተደርጎበት ተቀባይነት ሳያገኝ ቀረ። ሌላኛው የንግድ ስምምነት እንዲጀመር ሐሳብ የተነሳው በኢትዮጵያ በኩል ሲሆን በ1872 ዓ.ም በአጼ ዮሐንስ አራተኛ አማካኝነት ነበር። የአጼ ዮሐንስን መልእክት ይዞ የተጓዘው እንግሊዛዊ መልእክተኛ ጀነራል ጄሲ ከርካሃም ነበር። የአጼ ዮሐንስ መልእክት ዋነኛው በአሜሪካና በኢትዮጵያ መካከል የንግድ ስምምነት እንዲኖር የሚጠይቅ ነው። ከንግድ ስምምነቱ በተጨማሪ ቀይ ባህር የኢትዮጵያ በመሆኑ ይህ እንዲረጋገጥ አሜሪካ እንድትረዳ የሚጠይቅ ነበር። እንዲሁም አሜሪካ የማቴሪያል ድጋፍ ባታደርግ እንኳን የሞራል ድጋፍ እንድታደርግ የሚጠይቅ ነበር። ነገር ግን በተለያየ ምክንያት ከአሜሪካ በኩል ምላሽ ሳይሰጠው ቀርቷል። በአሜሪካና በኢትዮጵያ መካከል የንግድ ስምምነት እንዲጀመር ለሶስተኛ ጊዜ ሐሳብ የተነሳው በ1900 ዓ.ም በማርሴይ ፈረንሳይ የአሜሪካ ቆንሲል በነበረው ጀነራል ሮበርት ፒት ስኪነር አማካኝነት ነበር። ሮበርት ፒት ስኪነር ሐሳቡን ያነሳበት ምክንያት በሜዲትራኒያን ባህር የሚተላለፉ የአሜሪካ ሸቀጦችን ዝውውርና ማዳረሻ ማርሴይ ላይ ተቀምጦ ሲያጠና በምስራቅ አፍሪካ ብቸኛ ነጻ ሀገር ከሆነችው ኢትዮጵያ የሚመጡ የግብርና ውጤቶች በሶስተኛ ወገን አቅራቢዎች ከፍ ባለ ዋጋ አሜሪካ እንደሚገቡና የአሜሪካ የኢንዱስትሪ ውጤቶች በሌላ ሀገር ነጋዴዎች ዋጋቸው ጨምሮ ወደ ኢትዮጵያ ገበያ እንደሚገቡ በጥናት ካረጋገጠ በኋላ ነው። ይህ ሐሳቡን ወደሚመለከተው የውጭ ጉዳይ መስሪያ ቤት ቢያቀርብም እስከ 1903 ዓ.ም ድረስ ተቀባይነት ሳያገኝ ቀርቷል። ፕሬዚዳንት ማንኪን በሽጉጥ ተመተው ከሞቱ በኋላ የቴዎዶር የወቅቱ የውጭ ጉዳይ መስሪያ ቤት ረዳት ሴክሬታሪ ፍራንሲስ ሉሚስ የስኪነርን ሐሳብ ለሩዝቬልት አቅርበው ስለወደዱትና ዝግጅቱ ወዲያው እንዲጀመር ስላዘዙ ነበር። ኢትዮጵያና አሜሪካ ለሚያደርጉት የንግድ ስምምነት በመልእክተኝነት ራሱ ስኪነር ተሾሞ ለኢትዮጵያ ጉዞ አስፈላጊው የሰው ኃይልና ሰነድ ተዘጋጅቶ በነጩ ቤተመንግስት ሽኝት ተደረገላቸው። ነሐሴ 28 1903 ስኪነር በነጩ ቤተመንግስት ተገኝቶ ከፕሬዝዳንቱ መመሪያ ሲቀበል ሩዝቬልት አንድ የራሳቸውን ፎቶ አውጥተው እላዩ ላይ ማስታወሻ በመጻፍ ለዳግማዊ ምኒልክ በማስታወሻነት እንዲደርሳቸው ለስኪነር ሰጡት። መልእክቱም ለአቢሲኒያው ንጉስ ለግርማዊ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ከቴዎዶር ሩዝቬልት ኦገስት 08 1903 ዓ.ም እንደ አውሮፓውያን አቆጣጠር የሚል ነበር። ጀነራል ስኪነር መመሪያውን ተቀብሎ ጥቅምት 08 1903 ዓ.ም ከቡሩኖ አባላት ጋር ላቶሬን በተባለች የንግድ መርከብ በአትላንቲክ ውቅያኖስ ጉዞውን ጀመረ። ፕሬዚዳንት ሩዝቬልት ከኢትዮጵያ ጋር ኦፊሴላዊ ግንኙነት ለመመስረት የፈለጉበት ሶስት አበይት ምክንያቶችና ዓላማዎች ነበሩ። የመጀመሪያው የንግድና ወዳጅነት ውል ሲሆን ይህ ዓላማ ለሌሎች ሁለት ዓላማዎች መሰረት ስለሆነ በዋናነት ማስቀመጥ ይቻላል። ለንግድና ወዳጅነት ግንኙነት የታቀደ ውል ስያሜ ትሪቲ ኦፍ አሚቲ ሪሲፕሮካል ኤስታብሊሽመንትስ ኤንድ ኮሜርስ የተሰኘ ሲሆን የሁለቱ ወገን የዲፕሎማሲያዊ ተቋማትን የማቋቋምና የንግድ ስምምነትን ያካተተና ተጠሪ ጽሕፈት ቤቶችን በሁለቱ ሀገራት የማቆምና የንግድ ነክ ስምምነቶች እንዲመሰረቱበት ነው። በዚህ ይዘት የተዘጋጀው ውል ሁለት ተጨማሪ የጥንቃቄ እርምጃዎች የተወሰዱ ሲሆን የመጀመሪያው መነሻ ረቂቅ ውል በውዴታና በግዴታ አንቀጾች የአሜሪካን ጥቅም የሚያስቀድም ሲሆን አጼ ምኒልክ ላይቀበሉት ይችላሉ በሚል የሁለቱን ወገኖች ጥቅም እኩል የሚያስቀምጥ በአክብሮት ለሚታይ ወይም ሞስት ፌቨርድ ኔሽን የሚቀርብ አይነት ውል እንዲሆን ተደርጓል።
ሁለተኛው ጥንቃቄ በትርጉም ሳቢያ ውሉ ላይ አንዳች ያለመግባባት እንዳይገጥም የታሰበበት አካሄድ ሲሆን በእንግሊዝኛ የተዘጋጀ ውል ረቂቅ በአማርኛ ተተርጉሞ እንዲቀርብ ተደርጓል። ውሉ የተተረጎመው የሰማያዊ ቋንቋዎች ምሁር በሆኑት በፕሮፌሰር ሊኖ ሊትማን አማካኝነት ነበር። ሁለተኛ የተልእኮ ዓላማ ስኪነር ከኢትዮጵያ የተለያዩ የሰብልና የእጽዋት ዘሮችን ይዞ እንዲመጣ ሩዝቬልት አደራ የሰጡበት ነው። በወቅቱ 2 ወር በፈጀ የጉዞ እቅድ በምዕራብ አሜሪካ ሞቃታማ ስቴቶች ያስጀመሯቸውን የመስኖ ልማት ፕሮጀክቶች፣ የብሔራዊ ፓርክ ደን መልሶ ማቋቋምና የሰፈራ ፕሮግራሞችን ጉብኝት እንደተመለሱ የስኪነር ሐሳብ ሲቀርብላቸው ከግብርና እቅዳቸው በማገናዘብ ተልእኮ እንዲጠነክር ውሳኔ ያሳለፉ። በዚህ መሰረት ለግብርና የተፈጥሮ ደን ማስፋፊያ እቅድ የሚረዳ የሰብል የሞቃታማ አካባቢ እጽዋትና የዛፍ ዘሮችን ስኪነር ከኢትዮጵያ ይዞ እንዲመለስ ትዕዛዝ ተሰጠው። በተጨማሪም ግሪቪ የተባለውን የሜዳ አህያ ወንድና ሴት በተቻለ መጠን ከነ ህይወታቸው እንዲያመጣ ሩዝቬልት አጥብቀው አሳሰቡት። የሜዳ አህያው በአይነቱ ልዩ በመሆኑና ከአሜሪካ ፈረስ ጋር በማዳቀል አዲስ አይነት የበቅሎ ዘር ለመፍጠር የሩዝቬልት መንግስት ፍላጎት ነበረው። ሶስተኛው የተልእኮ ዓላማ ከሚያዝያ 1904 ዓ.ም ጀምሮ በሴንት ሉዊስ ከተማ በሚከፈተው የሉዚያና የንግድ ትርኢት ተብሎ በሚታወቀው ዓለም አቀፍ ትርኢት ላይ የዳግማዊ ምኒልክ እንዲገኙና ሀገራቸው ኢትዮጵያ እንድትሳተፍ የሚጠይቀውን የግብዣ ጥሪ ለማድረስ ነው። የሴንት ሉዊስ የንግድ ትርኢት ከሌሎች የንግድ ትርኢቶች ሁሉ የሚለየው የሉዚያና ምድር ተብሎ የሚታወቀው 14 ስቴቶች የተገኙበትን መሬት ከፈረንሳይ የገዛችበትን 100ኛ ዓመት ታይቶ በማይታወቅ ልዩ የንግድ፣ የሳይንስ፣ የማህበራዊና ሁለገብ ትርኢቶች ለማክበር በመወሰኗ ዳግማዊ ምኒልክ በእንግድነት መገኘት መስህብነቱ ከፍ እንደሚያደርገው በማሰብ ነው። ጀነራል ሮበርት ፒት ስኪነር እነዚህን ተልእኮች ለማሳካት 2 ወር የፈጀ ጉዞ አድርጎ ታህሳስ 18 ቀን 1903 ዓ.ም አዲስ አበባ ገባ። በፈረንሳይኛ ጦር የደመቀ አቀባበል ተደርጎለት ሚኒሊክ ዘንድ ቀርቦ እጅ ነሳ።